ላይ ከባድ የሆነ አደጋ ደርሶባት ነበረ። እንግዲህ ዙፋን ወደ ቤቷ ስትመለስ በረከትም እየሸኛት ነበረ። በዚህ መሀል ግን ከበረከትና ከዙፋን ከተለያዩ በኋላ ዙፋን ላይ ያልታሰበ አደጋ ነበረ የደረሰባት። ነገር ግን በረከት ወደ ቤት አልሄደም። ስለ እህቱ በተደጋጋሚ ህልሞችንም ስላየ የበለጠ ደግሞ ስለ እህቱ ወደ ኋላ መመለስ እንዳለበት አስቦ ነበረ። በረከት ወደ ኋላ በሚዞሩበትና ወደ ዙፋንም ወደ ወሰዳትና እሷንም ወደ መለሳት ቦታ ሲመለከት ወደ እሷ በሄደ ሰዓት እንግዲህ ዙፋን ወድቃና አደጋ ደርሶባት ያገኛል። በረከት ማመን አልቻለም ነበረ። እንግዲህ እህቱ መጀመሪያም ላይ በህልሙ በጣም ሲጨናነቅም ስለነበረ እህቱ የሞተች መስሎት እህቴ እህቴ እባክሽ ንቂልኝ የኔ እህት እያለ በጣም ሲጮህና ሰውም እርዳታ ሲጠይቅ ነበረ። እንደምንም ብሎ እንግዲህ ወደ ቤት ይዟት ሄዷል። ወደ ቤትም ይዟት የሄደው ወደ እነ በረከት ወደ ራሳቸው ቤት አልነበረም፣ ወደ ዶክተሩ ቤት ነበረ ይዟቸው የሄደው። ዶክተሩም በዚህ ሰዓት ከእነሱ ጋር አብሮ ስለሌለ፣ ነገር ግን ኤልሳ በልጁ ተማምኖና አባት ለልጁ ቦታውን ሰጥቷታል። ኤልሳም እንግዲህ በቻለችው አቅም ዙፋንንም ስትንከባከባት ነበረ። በረከት ግን ያየውንም እና ደግሞ እህቱ የሞተችበትና የሆነ ነገር ያደረጉበት መስሎታልና በጣም ደንግጠዋል። እንግዲህ እዛም እህቱ እስክትነቃ ድረስ በጣም በውስጡ ጭንቀት ውስጥ ነበረ። ለብዙ ጊዜ ዶክተሩ ባላት መሰረት ኤልሳም ወደ ሌላ ሕክምናም እንዳትሄድና የበለጠ ደግሞ ከዛም ሕክምና እንድትወስድ ነበረ እየተከታተሏት። በመሀልም እንግዲህ ዙፋን ቤት እንዳልመጣች ቤተሰብም ተጨንቆ ነበረ። እቴቴም መጀመሪያ ደውላ ስለነገረቻት ከወንድሟ ቤት ወደ ቤት እየተመለሰች እንደሆነ ስለነገረቻት እቴቴ እንግዲህ ተጨንቃ ነበረ። በጣም ጭንቀት ውስጥ ገብታ ልጄ ምን ሆናብኝ ነው የሚል ነበረ ሀሳቧ። ግን ደግሞ ስትንጎራደድ በነበረበት ሰዓት ምኞትም አግኝታታለች። ምኞትም እቴቴን እንዳትጨናነቅና በፈለገችው እንድትረጋጋ አድርጋታለች። ነገር ግን አሁን ላይ ብርቱካንም ሌላ እቅድ ጀምራለች። እንግዲህ ከውጭ ከሌላ ሰው ጋር ተባብራ የሆነ እነ በረከት ቤት ማድረግ የምትፈልገው ነገር አለ። ስልክ ትጠባበቃለች። እንግዲህ ከብርቱካን ጀርባ ያለ ሌላ የሆነ ሰው አለ፣ የነ ዙፋንም ቤት የሚበጠብጥ ማለት ነውና ዙፋንም እንግዲህ በዛ መልኩ እንዲበላሽባት ህይወቷ እንዲበላሽ ያደረገችው አሁን ላይ እህቷ ነበረች። እህቷ በፍጥነት እንግዲህ ብርቱካንም ስልክ ስታወራ ነበረ። ስልኩም አልተነሳላትም። ስትደውልም ስልኩ ባለመናሳቱ ጭንቀት ውስጥ ነበረች። ግን ደግሞ ስልኩ እየሞከረች ባለ ሰዓት በጣም በድንጋጤ በሩ ከፍታ ስገባባት ደንግጣ ነበረ እህቷ ትዝታም እንደ ወንድ ለብሳ ኮፍያ አድርጋ እንግዲህ ሌላ ሰው ሆና ነበረ። ወደ እሷን ክፍል ዞው ብላ ስትገባ በጣም ደንግጣለች ብርቱካን። ያው ሌባነቷንም ስለሆነ የምትሰርቀው ነገር ስላለ ዝም ብለው እንዴት ቤቴ ማን ገባ የሚለውን ነገር የበለጠ አስጨንቋት ነበርና እና በዚህ መሀልም ምንድነው አንቺ ልጅ አታንኳኩኝ፣ ሁሌም ቢሆን ወደ ክፍሌ ስትመጪ ያለ ቀጠሮ እንዳመጪ ብዬሽ ነበረ ብላ ስትቆጣትም ነበረ። ግን ደግሞ ምንድነው የሚያስጮህሽ? ወይኔ በቴቴ ሞት እያለች እንግዲህ ትዝታ እንደ ሁሌውም በንግግሮቿንም ታስቀይሳታለች። እንደ ሁሌም በጣም ተናዳ ነበረ እንግዲህ እንደዛም ያለቻት ማለት ነው። ትዝታ አሁን ላይ ለምንድን ነው ቤቱ ሰው የለም እንዲህ እያለች ነበረ። ቤቱ ውስጥ ሳሎን ላይ ማንም ስላላገኘች ደስተኛም ነበረች እና ግን ደግሞ ብርቱካን አሁን ላይ ምን እያደረግሽ ነው? ወዴት ሄደሽ ነበረ ብላ በጥያቄ አፋጣታለች። ጥያቄ እንዳታበዢ ብያለሁ፣ ግን ለመሆኑ አንቺ እዚህ ክፍል ውስጥ ተሰፍተሻል የሚል ነበረ የተናገረቻት። ብርቱካን እንግዲህ ጠርጥራለች። እኔና አንቺ እንተዋወቃለን፣ ምንም እንኳን ብንፎካከር እኔና አንቺ ሁለታችንም እርስ በራሳችን እንተዋወቃለን ብላለች። ሌባ ለሌባ ይተዋወቃል እንደሚባለው እንግዲህ ብርቱካንና ትዝታ ሁለታቸውም ተነቃቅተዋል። ትዝታ የሆነ ጥፋት እንዳጠፋችና የሆነ ሴራ እንዳሴረች ብርቱካን ገብቷት ነበርና እንግዲህ በመሀልም እሺ በማለት ነበረ በጣም መጥፎ ነገር እንድታደርግ
እና ደግሞ እንድትጠረጥራት ያደረገችው የለበሰችው ካወለለቀችው በኋላ ብርቱካን ትታት ስትሄድ ብርቱካን አንድ ነገር እንዳደረግሽ እኔ እህቴን መቻጣዋት ብላለች። መጥፎ ነገር እንዳደረገች በጣም እርግጠኛ ነበረች ብርቱካን። በዚህ መሀል እንግዲህ ሌላ ነገር ከማድረጓ በፊት መጠየቅ አለብኝ ብላለች። አሁን ላይ ዶክተሩ ባላት መሰረት ልጁም የዙፋንም ጤና እንዲመለስ አድርጓል። ዙፋን ነቅታለች። እንግዲህ በጣም ደስተኛ ነበረ በረከት እህቱ ስለነቃች ደስታ በጣም በውስጡ ደስታውን ሲገልጽ ነበረ። ግን ደግሞ ቴቴ ተጨንቃለች። እንግዲህ በጭንቀቷ መሀል ትዝታ ስታያት ወይኔ ቴትዬ ለምን ተጨነቅሽ እያለች በደካማ ጎኗ ስትገባባት ነበረ። ምኞት የትዝታ ማሽቃበጥ አላስደሰታትም ነበረ። ምኞት ምንም ደስተኛ አልነበረችም በዚህን ሰዓት እና እሷ ደግሞ በመጨረሻም እንግዲህ እቴቴም ደስተኛ እንዳልነበረች ነበረ። ትዝታ ደግሞ መጀመሪያውንም ከዙፋን ጋር ብዙ ነገሮችንም ለመቀራረብ ዙፋንንም በራሷ እጅ ለማስገባት ሞክራ ነበረ። በእሷም አልተሳካላትም እና ደግሞ ቴቴንም አንጀት እበላለሁ ብላ አስባ ነበረ። እቴቴም እንግዲህ ለብርቱካን ብላ ብርቱካንም ስላስፈራራቻት ትዝታንም እንደተቀበለች ነው። ግን ደግሞ ትዝታ ወደ እሷ በቀረበች ቁጥር በጣም እየተናደደች ነበር። እንግዲህ በመጨረሻም አሁን ላይ ዙፋን ከነቃች በኋላ እቴቴም ወደዛ ከነቁ በኋላ ወደ እነሱ ሄዳለች። ዙፋንንም እንደተጨነቀች ነበረ ስትናገር የነበረው። ዙፋንንም ወዴት ሄደሽ? ወደ እነ ዙፋንም ቴቴ ስትቀርባት ወደ ዶክተሩ ቤት ሄዳለች። በአጋጣሚም ዙፋን እዛ እንዳለች ትደርስበታለች። ምንድነው ልጄ እንዲሁ እኔ እኮ ሳልተኛ ስጠብቅሽ ነበረ፣ ወዴት ሄድሽብኝ እያለቻት ነበረ። ቴቴም በጣም ተጨንቃለች። እንግዲህ ወንድሟንም የደረሰበትንም አደጋ ከዛ በኋላ ቴቴ ደግሞ ሌላም ያስጨንቃት ነገር ስለነበረ በመሀልም ቴቴ እንግዲህ አሁን ላይ ልጄ ትታኝ ሄዳለች የሚለውን ነገር ማስጨንቋት ነበርና በዚህ ጊዜ ስታገኛት ወዴት ጠፍተሽብኝ ነው እንዲሁ በቁም ያደርኩኝ ስትላትም ነበረ። እና ደግሞ እዚህ እኮ ናት ቴቴ ለምንድን ነው ይናክል የምትጨነቂው እያለች እያሏትም ነበረ። በረከትንም በዛውንም ምንም እንኳን የበለጠ ዙፋን ላይ ትኩረት ስታደርግ በረከትም ቀንቶ ነበረ። እንዴት ቴቴ እኔም እኮ ልጅሽ ነኝ ለምንድን ነው እያላትም ነበረ። በመሀል እቴቴም እንግዲህ አንተም እኮ ልጄ ነክ እንዴት ሁለታችሁም አንድ ናችሁ እያለ ሲቀላለዱ ነበረ። በመሀልም እንግዲህ ቴቴ ያስጨነቃት ምንድን ነበረ በመሀል እዚህ ላይ ዙፋንም በማጣቷ እና ደግሞ በብዙ ጊዜ ዙፋንም ልጅሽን አይደለችም እና ደግሞ ስመኝም ትወስዳታለች የስመኝ ልጅ ናት በተባለች ሰዓት በጣም ትደነግጣለች። ያንን ትዝ እያላት ነበረ። አሁን ላይ በጣም ደስተኛ ነበሩ። ግን ደግሞ ስለ ትዝታ አሁን ላይ ስለ ሁሉም የደረሰባትንም ነገር ተነግሯቸዋል። እቴቴም አውቃለች ማለት ነው ዙፋን ላይ የደረሰባትንም እና ደግሞ በረከትም እሷ መሆኗንም ብርቱካን ነው እኔ በቃታለሁ ብለዋል። ስለ ብርቱካን ምንም ማሰብ የለብህም ብላም ተናግረዋለች። እንግዲህ ዙፋን አሁን ላይ በረከት አንተ ምንም ነገር ማድረግ የለብህም ምንም ማድረግም አይጠበቅብህም እኔ በቃታለሁ ብላለች። በረከት ግን ካሁን በኋላ እኔ ነኝ ማስተካከል የምፈልገው ጥፋቶቼ በሙሉ ብሏል። ለምንድን ነበረ ይሄንን ነገር ሊል የቻለው? እንግዲህ ትዝታ አሁን ላይ ያደረገችው ማንንም ሰው አልጠረጠረም እና በጣም ከባድ ነበረ ማለት ነው። ትዝታ እንግዲህ አሁን ላይ ከብርቱካን ጋር በጣም ተፎካክረዋል። ብርቱካንና ትዝታ ብርቱካን ጥርጣሬ ውስጥ ገብታለች። እሷ ናት ያደረገችው ብላ እንግዲህ ወደ ትዝታ ክፍል ሄዳ እንዴት ነው ያደረግሽው በማለት ነበረ የተናገረችው። በጣም ከባድ ነበረ። እንግዲህ ሁለቱም እንዴት እንደዚህ ታደርጊያለሽ? አንቺ ነሽ እንዴ እሷንም ጀርባዋን ያስመታሻት ብላ ጠይቃታለች ለትዝታ። ትዝታ እሱን ነው የምታወሪው? አው እሱን ከሆነ እኔ ነኝ ያደረኩት እና ደግሞ እና እሷንም ለመጉዳት እንጂ ሌላ ነገር ፈልጌ አይደለም ብላለች። ብርቱካን ግን በዚህ መሀል የጠረጠረችው እኔንም መበቀል ፈልገሽ ነው እያለቻት ነበረ።
ብርቱካን እንግዲህ እኔንም መበቀል ፈልገሽ ነው እያለች ስትናገርም ነበረ። በመሀልም እንግዲህ ብርቱካን አሁን ላይ ከትዝታ ጋር ያላትንም ግንኙነት በጣም አሳሳቢ ሆኗል። ብርቱካን ትዝታ ካመጣቻት በኋላ እንደተጸጸተች ነበረ ስትናገር። ጸጸት ውስጥ ምንድን ነው በምን ቀን ነው ወደ ህይወት መልሼ ያስገባውሽ እያለች እና ደግሞ ትዝታ ደግሞ ሌላ ነገር እንደምታደርግ ድጋሚም ስትናገር ነበረ። በዚህ መሀል ተናዳለች ማለት ነው። በጣም ንዴት ውስጥ ገብታለች። በጣም በውስጧ በጣም ከባድ የሆነ ነገርም እንዳሰበች ነበረ። በመሀልም እንግዲህ አሁን ላይ ከባድ የሆነ ውሳኔ እንድትወስን ነው። እህቷ ላይ ከባድ የሆነ መጥፎ ነገር ማድረግ እንዳለባት ብርቱካን እንደ ትዝታ ወጥመድ እያዘጋጀችላት ነው። ከዛ በኋላ እንግዲህ ቴቴ ሁሉንም እውነት ተናግረዋለች ለበረከት። በረከትም ሁሉንም እውነት ስለሚያውቅ በረከት ስለ ዙፋን እናትና ዙፋንም የእሱ ትክክለኛ እህት እንዳልሆነችም ያውቃል። እና ደግሞ ቴቴ እና ከእስር ቤት ስመኝም እንደወጣች ለበረከት ነግረዋለች። በረከትንም በጣም ደንግጧል። እንዴት ሊሆን ይችላል ብለዋትም ነበረ። እና ደግሞ በረከት አሁን ብርቱካንን በጣም እያስፈራራች የምትፈልገው ነገር እንድታደርግና የምፈልገው ነገር አድርግልኝ እያለች በጣም እንደምትጨቀጭቃት ነው የተናገረችው። በረከትና ደግሞ በጣም ተበሳጭቷል። አሁን ላይ ግዴታ መሄድ አለብኝ ወደዛ ቤት ብሏል። እና ደግሞ ስመኝ ከእስር ቤት መውጣቷ ደግሞ በረከትም እንዳሳሰበውና በጣም ጭንቀት ውስጥ አስገብቶታል። በረከት እንዴት ነው የሚሆነው? እንደዚህ አይነት ነገር በጭራሽ አይሆንም፣ እህቴን ማጣት አልፈልግም የሚለው ነገር ነው። እንግዲህ ስመኝም አሁን ምንድነው አጥፍታ ወደዛ እስር ቤት የገባችው? እና ብርቱካን ደግሞ የእሷ ተባባሪ ናት። የበለጠ ወደ ቤት ሲመጡ አንቺ እንዴት እንደዚህ አይነት በድፍረት ፊት ለፊት ትቀመጫለች ነበረ ያለቻት እንግዲህ ለብርቱካን። ብርቱካንም በገዛ ቤቴ ማንንስ ሊከለክለኝ ነው ብላ ተናግራለች። በመሀል ግን ብርቱካን ያለችው ነገር በጣም አበሳጭተዋት ነበረ። ብርቱካንም ተናዳ እንግዲህ ለምንድን ነው እንደዚህ አይነት ነገር የምትሉት እያለች አንቺ ጀርባዬ ትላንትና ማጅራቴን አስመትተሽኝ አሁን አፌን ምንም እንዳላደረገ እንደዚህ ዘናት ያለች ስትላትም ነበረ። ስለምታወሪው ነገር ምንም አላውቅም ብላለች። እንግዲህ ከዚህ በኋላ ነበረ ለትዝታም የወቀሰቻት ብርቱካን። ትዝታ እንግዲህ ላደረገችው ነገር ምንም ጸጸት እንዳልተሰማት ነበረ ያወራችው። የበለጠ ደግሞ በጣም በመዝናናት ነበረ ስትናገር የነበረው። እና ደግሞ በመሀልም ከባድ የሆነ ነገር ተፈጥሯል ማለት ነው። አሁን ላይ ምኞት እንግዲህ ወደ በረከት ለማየት ሄዳ ነበረ። ምኞት የሄደችበትንም ቤት እንግዲህ የድሮ ቤታቸው ይመስላል። ድሮ ላይ ትዝታ እየመጣባት በረከትንም ለማየት በሄደች ቁጥር የድሮ ትዝታዎቿ ይቀሰቀሳሉ። የድሮ ቤተሰብ ስትሰቃይ የነበረችበትንም ህይወት እና ደግሞ አባቷም እንዳጣችና እሱንም እንደምትፈልገው የነበረበት ሰዓት እና ደግሞ ከጎኗ የነበረው አንዱ ናታን እያስታወሰች ትገኛለች። በመሀልም ትዝታ አሁን ላይ ለዙፋን ከባድ የሆነ ነገር ከዚህም በላይ አደርጋለሁ፣ እኔን እንደ ብርቱካን አይደለሁም፣ እኔ የምፈልገው ነገር በዚህ ናክል ብቻ አይደለም፣ እንደፈለግኩት ማድረግ እችላለሁ ብላለች። እንግዲህ ብርቱካን በመሀልም ከትዝታ ጋር በጣም ትዝታን ማጥፋት እንዳለባት እህቷንም ማስወገጃ መንገድ ፈልጋለች። ኤልሳም በረከት ወደ ቤት አሁን ግዴታ መሄድ አለብኝ፣ በቅርቡ ወደዛ ቤት እመጣለሁ ብሎ ለምኞት ነግሯታል። ምኞትም ይሄ በሰማች ቁጥር ደስተኛ ሆና ነበረ። ኤልሳ ግን ተከፍታለች። ኤልሳ ለምንድን ነው የምትሄደው? በቅርብ ልትሄድ እንደው መቼ ነው እያለች በቁጥር ስትጠይቀው ነበርና ኤልሳ በጣም ከፍተዋታል። በቃ ብቸኝነቱን ልለምደው ነው እያለች እንግዲህ ለምንድን ነው የሚከፋሽ እያላትም ነበረ። እኛ ጓደኛሞችንን እና ሁሌም አብሬሽ ይገኛለሁ ብሏታል። በዚህ ሰዓት ምኞት ከባድ የሆነ ስሜት ተሰምተዋታል። እንግዲህ የመጀመሪያው ህይወቷ እየመጣ በጣም ሲበጠብጣት ነበረ። ምኞት ከባድ ሁኔታ ላይ ገብታለች። አባቷ ናፍቃለች። እንግዲህ የምኞት አባት ማን ይሆን? ዶክተሩ ቤት በሄደች ቁጥር ለምን ትረበሻለች? ምኞት እንግዲህ ሌላ ህይወት እና ደግሞ የዛንን የወጣሁበት ህይወትስ ለምን ይናፍቀኛል ብላ ከራሷ ጋር ጥል ውስጥ ገብታለች። እንግዲህ አሁን ላይ ምኞት ይህንን ነገር ለምን አስታወሰችው? አባቷስ
ዶክተሩ ይሆን የሚለው በጣም የሚያሳስብ ነው ማለት ነው። እና ደግሞ አሁን ላይ ብርቱካን እህቷንም ማጥፋት እንዳለባት ወስናለች። እህቷንም ማስወገድ እንዳለባት ነበረ ስትናገር የነበረው። እህቷንም በትራስ አፍናን ለመግደል ስትሞክር ነበረ። እንግዲህ አገር ሰላም ነው ብላ እህት ትዝታ ተኝታለች። ግን ደግሞ ከቤት አልወጣም ስላለቻት በመንገዷ ስለገባች እህቷ ትዝታን በትራስ አፍናታለች።